ዛሬ ስለ ኩላሊት ጠጠር ልንገራችሁ። የኩላሊት ጠጠር ጠጣራማ የሆኑ ነገሮች በኩላሊት ወይም በሽንት ስርዓት ውስጥ በሚጋገሩበት ጊዜ የሚመጣ ህመም ነው። የእነዚህ ጠጣር ነገሮች ምንጮች ደግሞ በሰውነታችን ውስጥ ያሉ የምግብ ተረፈ ምርቶች፣ ሚኔራሎች ሊሆኑ ይችላሉ። ለኩላሊት ጠጠር የሚያጋልጡን ነገሮች የመጀመሪያ በቂ የሆነ ውሃ አለመጠጣት፣ ሁለተኛ ካልሲየም የበዛባቸውን ምግቦችን በጣም አዘውትሮ መጠቀም ልክ እንደ ወተት። ሌላኛው ነገር ደግሞ ኦግዛሌት የሚባለው ንጥረ ነገር የበዛባቸውን ምግቦች አዘውትሮ መጠቀም። እነዚህም የተለያዩ አትክልትና ፍራፍሬ ዘሮች ሊሆኑ ይችላሉ። በተጨማሪም ተደጋጋሚ የሆነ የሽንት ቧንቧ ኢንፌክሽን ለኩላሊት ጠጠር ሊያጋልጠን ይችላል። የኩላሊት ጠጠር ምልክቶችም የመጀመሪያው በጎን ወይም ደግሞ በጀርባ በኩል የሚሰማ አይነት ህመም፣ ይህ ህመም እስከ እግር ድረስ ሊሰራጭ የሚችል ሊሆን ይችላል። ሁለተኛ ማቅለሽለሽ፣ ሶስተኛና ዋነኛው ነገር ደግሞ የሽንት መልክ መቀየር፣ ቀይ ወይም ቡናማ የሽንት አይነት ሊሆን ይችላል። አጋላጭ ነገሮች ናቸው ተብሎ ከሚታሰቡት ነገሮች በመቆጠብ በቂ ውሃ በመጠጣት የኩላሊት ጠጠርን መከላከል ይቻላል።